አስደናቂ ታሪኮችን ደርድሮ የታሪክ ዳህራ የተባለ ይሄ ድንጋይ እንደዚህ ነው፣ ይሄ ውሃ እንደዚህ ነው ብሎ አይምሮን ማስደመም ሳይሆን ከዛ ታሪክ ውስጥ ኢየሱስን ማውጣት ነው። የተሳካ ስብከት፣ ውጤታማ የሆነ ትምህርት ለማስተማር ከፈለጋችሁ የመጽሐፍት አንድ መልእክት ነው፣ እሱም ኢየሱስ ነው። ዛሬ ጤናማና እውነተኛ የሆነ የመጽሐፍት አስተምሮት እና አመለካከት እንዲኖረን የሚያግዙንን ሐሳብ እንድንጨብጥ ትንሽ ሐሳብ ሼር ላድርጋችሁ። መጀመሪያ መጽሐፍትን ወይም የእግዚአብሔርን ሐሳብ ለመረዳት የእግዚአብሔር አጀንዳ ወይም የመጽሐፍ ቅዱስ ዋና መልእክት ማን እንደሆነ ማወቅ አለብን። ብዙ የሚሰበኩ የሚጣፍጡ ብዙ ታሪክ ያላቸው የያዘ መጽሐፍ ነው በእጃችን ያለው መጽሐፍ። ግን ታሪኮች ሁሉ ሊተርኩ ሊነግሩን የመጡት አንድ ዓላማ እንዳለ ካላወቅን የታሪኮቹን ላይ ተንጠልጥለን መልእክቱን ሚስ ልናደርግ እንችላለን። የመጽሐፍ ቅዱስ የብሉይ ኪዳንም የአዲስ ኪዳንም መልእክት አንድ ነው። ፕላኑ አንድ ነው። እግዚአብሔር ልብ ውስጥ ያለው አንድ ነገር ነው። ሰው ከውድቀት በኋላ እግዚአብሔር የሰው ልጆችን ያጡትን ክብርና የልጅነት ስልጣን ለመመለስ እግዚአብሔር እኛን ለማውራት እኛን ለመድረስ እግዚአብሔር ይህንን ታሪክ ጀምሯል። ስለዚህ በታሪክ ውስጥ እግዚአብሔር ከዘፍጥረት ምዕራፍ 3 ጀምሮ የሚተርከው የሚሰብከው የሚያወራው አንድ ነገር ብቻ ነው። እሱም ስለማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ መምጣት ወደዚህ ምድር ላይ መገለጥ ያስፈልገው የመጀመሪያው እግዚአብሔር የሰው ልጆች ያጡትን ክብር ያጡትን የልጅነት ቦታ ተመልሰው ማግኘት የሚችሉበትን ደግሞ የሪስቶሬሽን ወይ መዋጀት ስራ ለመስራት ስላስፈለገው ነው። ስለዚህ መጽሐፍት በብሉይ ኪዳን በዳዊትም ከዘፍጥረትም ሁሉን መጽሐፍቶች ሺህ ታሪክ አይደለም ያላቸው፣ ታሪኩ አንድ ነው። ከሙሴ ታሪክ ውስጥ የሙሴ ታሪክ ላይ ተንጠልጥለን ከቀረን ሙሴ ሊናገረው የመጣውን መልእክት ካጣ ነው የሙሴ መጽሐፍ ሕይወት አይሆንልንም። ከእንደገና በአብርሃም ታሪክ ውስጥም አብርሃም በራሱ በዛ ውስጥ ሊያንጸባረቅ ሊሰብከው ሊናገረው እግዚአብሔር በሱ በኩል ሊያስተላልፈው የመጣው መልእክት አንድ መልእክት ነው። እሱም ስለ ኢየሱስ ነው። ሁሉ መጽሐፍቶች ተያይዘው የሚናገሩት አንድ መልእክት ነው። ያም መልእክት ማን ይባላል ማለት ነው? ጂሰስ ወይም ኢየሱስ ክርስቶስ። ኢየሱስ ክርስቶስን ከመጽሐፍቶቹ ካጣንበት ሕይወት አልባው ናቸው፣ ሕይወት የለባቸው። በብሉይ ኪዳን መጽሐፍ ላይ ኢየሱስ ክርስቶስ ሊመጣ የተነገረበትን የሕግጋት መጽሐፍት፣ የነቢያት መጽሐፍት፣ መዝሙራትን፣ የተለያየ መጽሐፍቶችን በእጃቸው ይዘው ያ መጽሐፍቶች ሊናገር ሊያወራ ያሰበውን የኢየሱስ ክርስቶስን መልእክትና ሐሳብ ስላጡበት በነዛ መጽሐፍት ሕይወት አልሆነላቸውም። አብርሃምን ይዘው ሙሴን ይዘው ሕግን ይዘው ኢየሱስን ስላጡበት ሕይወት አልሆነላቸውም። ዛሬም ስለ አብርሃም ስለተሰበከ ሰው ከገሃነም ይድናል ማለት አይደለም። ስለ ሙሴ ስለተሰበከ ሰው ይድናል ማለት አይደለም። ሰው የሚድንበት መልእክት ማን ነው? ኢየሱስ ብቻ ነው። ስለዚህ የተሳሳተ ስብከት ማለት ኢየሱስን አውጥቶ ታሪክ ላይ የሚያንጠለጥላል። ያ ስብከት ሕይወት አይሆንልንም። ከስብከቶቹ ከመጽሐፍቶቹ ከድርጊቶቹ ውስጥ ሁሉ እኛን ሊያወራን የመጣው በዛ ውስጥ ኢየሱስ ነው። ዛሬም ከመጽሐፍትን ማናገኛችሁ? ሙሴን ካገኛችሁ ሙሴ ሕይወት አይሆንላችሁም። አብርሃምን ካገኛችሁ አብርሃም ሕይወት አይሆንላችሁም። ነቢያትን ካገኛችሁ ነቢያት ሕይወት አይሆንላችሁም። በነቢያት ውስጥ ግን ሕይወት እንዲሆንልን የተሰበከው አንዱ ኢየሱስ ክርስቶስ ነው። ኢየሱስን ካገኘን ሕይወትን አገኘን ማለት ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ እኔ ግን ከዮሐንስ ምስክርነት የላቀ ምስክርነት አለኝ፣ እንድትፈጽሙት አብ የሰጠኝ እኔ የማበስረው ሥራ አብ እንደላከኝ ይመሰክራል። የላከኝ አብ ራሱ ስለ እኔ ይመሰክራል መስክሯል። እናንተም ከቶ ድምፁን አልሰማችሁም፣ መልእክቱም አላያችሁም። የላከውን ሳላመናችሁ ቃሌ በእናንተ አይኖርም። በእነርሱ የዘላለም ሕይወት የምታገኙ እየመሰላችሁ መጽሐፍትን ትመረምራላችሁ። እነዚህ መጽሐፍት ስለ እኔ የሚመሰክሩ ናቸው። እናንተ ግን ሕይወት እንዲኖራችሁ ወደ እኔ መምጣት አትፈልጉም። መጽሐፍት ይህንን ማን ነው የተናገረው? ራሱ ኢየሱስ ክርስቶስ ነው። እናንተ ሕይወት እንዲሆንላችሁ ወይም ደግሞ እኔን እንድታገኙ የተጻፈውን መጽሐፍ
በእጃችሁ ላይ አለ። የቶራ መጽሐፍ፣ የሕግጋት መጽሐፍ፣ የነቢያት መጽሐፍ፣ የመዝሙራት መጽሐፍ በእጃችሁ አሉ። እነሱ መጽሐፍቶች እኔን ሊያወሩና እኔ እንደምመጣ ሊመሰክሩላችሁ የመጣው እኔ እንደምመጣ እኔን ልታገኙ እኔን ጋር እንድትገናኙ ስለ እኔ ሊያወሩ መጡ፣ ስለ እኔ ሊተነብዩ መጡ። አካሉ እኔ ስመጣ መጽሐፍቱን ይዛችሁ እኔን አጣችሁ። ስለዚህ በነዛ መጽሐፍት የሕይወት ምንጭ የሆንኩትን እኔን ስላጣችሁ ባዶ ሆኑባችሁ፣ ሕይወት አልባ ሆኑባችሁ። በዛን ጊዜ ይላል ቁጥር 45 ከሳሳችሁ ተስፋ የጣላችሁበት ሙሴ እንጂ እኔ በአፊት አይመሰላችሁ። ሙሴ ብታምኑ ኖሮ እኔም ባመናችሁ ነበር። ምክንያቱም እርሱ የጻፈው ስለ እኔ ነው። እርሱ የጻፈው ካላመናችሁ እኔ የምነግራችሁ እንዴት ታምናላችሁ? አያችሁት? ሙሴ ሊነግራችሁ የመጣው ሌላ ታሪክ አይደለም። ድንጋይ፣ ጽላት፣ ሕግጋትን አይደለም። ሙሴ ሊያወራችሁ የመጣው እኔ ነው። ስለዚህ በዛን ጊዜ እኔ አይደለም መከሳችሁ ሙሴ እኔ እኮ የኔን ታሪክ ላሳያችሁ አይደለም የመጣሁት። ኢየሱስ የሚባል መጥቶ የእናንተን መዳን ሊያመጣ እንደሚችል ስለ እሱ እንድታውቁ ነው ምን ያደርግላችሁ የመጣሁላችሁ ብሎ መሰክርላቸው። ዛሬም ብዙ ሰባኪዎች ብሉይ ኪዳንን ከኢየሱስ ውጭ ግጥም አድርገው እየሰበኩ ሰዎችን በታሪክ ሊያስደንቁ ሊያስገርሙ ይችላሉ። 5 ድንጋይ 5 ጠጠር፣ ሙሴ ጎልያድን ገደለ፣ እንደዚህ እየተባለ ብዙ ታሪኮችን በመናገር ኢየሱስን ከዛ ውስጥ አውጥተው ለሕዝቡ መናገር ካልቻሉ በመጽሐፍት ሰዎችን ያስደምማሉ እንጂ ወደ ሕይወት ሊያቀርቡ አይችሉም። ስለዚህ ነው ኢየሱስ ከነዚህ መጽሐፍቶች ውስጥ እኔን ስላላገኛችሁ ሕይወትን አታችሁባቸዋል። ስለዚህ ዛሬ ያለ ኢየሱስ ማንኛውም መጽሐፍት ሕይወት አልባ ነው። ታሪክ ብቻ ነው የሚሆነው። ሌላ ተጨማሪ ወርድ ላሳያችሁ። ነቢያቶች ሁሉ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ለእናንተ ስለሚሰጠው ጸጋ ትንቢትን የተናገሩት ነቢያት ስለዚህ ድነት ተክተው በጥንቃቄ ይመረምሩ ነበር። በእነሱ ውስጥም የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር አስቀድሞ በመናገር ያመለከታቸው ጊዜ መቼና እንዴት እንደሚፈጸም ይመረምሩ ነበር። አሁንም ከሰማይ በተላከው መንፈስ ቅዱስ በወንጌል ባበሰሩላቸው ሰዎች የነገርኳችሁን ነገር ባወሩላችሁ ጊዜ እናንተ እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። መላእክትም እንኳን ሳይቀር እነዚህ ነገሮች ምን ያደርጉ ነበር? ይመኙ ነበር። ስለዚህ በብሉይ ኪዳን ያሉት ነቢያቶች፣ ማንኛውም መጻሕፍቶች ወይም መላእክቶች ስለ ኢየሱስ ክርስቶስ መምጣት፣ በምድር ላይ መገለጥ ይናገሩ ያበስሩ ነበር። መቼ ጊዜ እንደሚሆን ያስቡ ነበር። ስለዚህ ያንን የተናገሩት ያወጁት እነሱን አላገለግሉበትም። እኛ ስለምንቀበለው እኛ ስለምንድንበት ተስፋ መሰከሩ እንጂ እነሱ በዛ መንፈስ አላገለገሉም። እነሱ ሊመጣ ይችላል በሚለው ተስፋ ኤክስፔክቴሽን ዳኑ እንጂ በአካሉ አልዳኑም። ስለዚህ ዛሬ መላእክትን፣ ሙሴን፣ ማንኛውንም የብሉይ ኪዳን መጽሐፍ ቆማቸው ማንኛውም ነቢይ ማንኛውንም ንጉሱን ቢገባውም ባይገባውም የተረከው የኢየሱስን መምጣት ነው። ስለዚህ ዛሬ በነዛ መጽሐፍቶች ሁሉ የመጽሐፍት ዋናው ኮሩ ዓላማ ታሪኩ 40 ሺህ ገደለ፣ 80 ሺህ ገደለ፣ ዳዊት ነገሰ፣ ሳውል ወደቀ የሚለው ሳይሆን በነሱ ታሪክ ውስጥ ኢየሱስ ክርስቶስ ወደ ምድር ላይ ለመምጣት እግዚአብሔር የፈጸመው የራሱ ምን አለው ማለት ነው ፕላን አለው። ስለዚህ መላእክቶችም የመሰከሩት ሌላ ነገር አይደለም፣ ስለ ኢየሱስ ክርስቶስ መምጣት ነው። ስለዚህ የተሳካ ስብከት፣ ውጤታማ የሆነ ትምህርት ለማስተማር ከፈለጋችሁ የመጽሐፍት አንድ መልእክት ነው፣ እሱም ኢየሱስ ነው። ሌላው ደግሞ በሉቃስ ወንጌል ምዕራፍ 24 ላይ ከቁጥር ምዕራፍ 24 ቁጥር 44 ጀምሮ ኢየሱስ የተናገረውን ቃል አንብላችሁ። እርሱም ከእናንተ ጋር በነበረበት ጊዜ በሙሴ ሕግ፣ በነቢያት፣ በመዝሙር መጽሐፍት ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አላቸው። በዚያን ጊዜ ቅዱሳን መጽሐፍትን እንዲያስተውሉ አይምሯቸውን ከፈተላቸው። ዛሬም ልክ እነ ጳውሎስ ብርሃንን ሲያገኙ ከበሬ ውስጥ ከሆነ እርሻ ውስጥ ከሆነ መልእክት ውስጥ ኢየሱስ ክርስቶስን ኤክስትራክት እያደረጉ እያወጡ እንደሰበኩልን ያ መጽሐፍት የኢየሱስ ታሪክ የኢየሱስ ሐሳብ እንደሆነ እንደገለጡልን
ዛሬም እግዚአብሔር መገለጥ ሲሰጠን ከሁሉ መጽሐፍት የምናስተምረው የምናወጣው አንድ ድምፅ ነው። እሱም ማን ነው? ኢየሱስ ነው። ኢየሱስን ማወቅ ማለት ደግሞ ምንድን ነው የሚለውን ነገር በሚቀጥለው ቪዲዮ ይዤላችሁ መጣሁ። ምክንያቱም ኢየሱስና የሰው ልጅ የሚለውን ታሪኩ ሰው ስለሆነ ያንን ታሪክ ደግሞ በበለጠ እንረዳለን። ስለዚህ የተሳካ ስብከት ለመስበክ ሺህ ነገር ከመቀባጠር ሺህ ነገር ከመናገር ኢየሱስ ክርስቶስ የእግዚአብሔር ብቸኛ ምንድን ነው ማለት ነው አጀንዳ የሰው ልጆችን ወደ ክብር የመለሰበት መልእክተኛ ስለሆነ መልእክታችን እሱ ነው፣ ኢየሱስ ነው። ወንጌል ስለ ልጁ ስለ ኢየሱስ ነው፣ ሌላ ነገር አይደለም። ወንጌል ስለ ልጁ ስለ ኢየሱስ ነው ማለት ምን ማለት ነው የሚለውን ደግሞ በሚቀጥለው ሐሳብ በደንብ አድርገን እንረዳ። ስለዚህ የተሳካ ስብከት ማለት አስደናቂ ታሪኮችን ደርድሮ የታሪክ ዳህራ የተባለ ይሄ ድንጋይ እንደዚህ ነው፣ ይሄ ውሃ እንደዚህ ነው ብሎ አይምሮን ማስደመም ሳይሆን ከዛ ታሪክ ውስጥ ኢየሱስን ማውጣት ነው። በጣም ዛሬ ፖፑላር ሰባኪዎች የተባሉት ዝም ብሎ እኛ ምንም አይጠቅመንን ታሪክ እየደረደሩ ይሄ ዛፍ ይሄን የሚመስለው ኢየሱስ የተራመደበት ይሄ ጋኑ እንደዚህ ነው እየተባሉ በጣም ብዙ ታሪኮችን በመደርደር አይምሮን በማስደነቅና በማስገረም ቢሰብኩልን ወደ ህይወት አያስጠጉንም። ስለዚህ ዛሬ ኢየሱስ ክርስቶስ በምንም ታሪክ ይምጣ፣ በጋኑም ውሃ ይምጣ፣ እንደዚህ አይነት ብዙ ባክግራውንዱ ብዙ ነገር ቢሆንም ባክግራውንዱ ሳይሆን ህይወት የሚሰጠን መልእክቱ ኢየሱስ ስለሆነ ኢየሱስን ማወቅ ነው ህይወት የሚሰጠን። ስለዚህ ሰባኪ ማለት የሰዎችን አይምሮ እያስደነቁ እያስገረሙ ማሳዘን ሳይሆን የመጽሐፍ ቅዱስን መልእክት ኮር የሆነውን ኢየሱስን ሰዋቆ ያንን ህይወት የራሱ እንደሆነ ተገንዝቦ እምነትን እንዲመሰረት ማስተማር ነው። በዚህ ሐሳብ ላይ ብዙ አስተማሪዎችን ብዙ ሐሳቦችን መተን ዲስከስ በማድረግም ብዙ ነገር እንማራለን። ይሄንንም ሐሳብ ምንድነው የሚለውን ኮሜንታችሁን ሐሳባችሁን ጻፉልን። ብዙ መልካም ነገር ሼር እናደርጋለን። ተባርካችሁ